በፕሮቲን የበለጸገ ፍሪጅ ክተቱኝ ብሎ የማይሞላቀቅ የለውዝ ቅቤ አሁን የሁላችንም ምርጫ ሆኗል። እርሱስ በኢትዮጵያ ጥራትና ደረጃዎች ባለስልጣን የተመሰከረለትን በየሱቁና ሱፐርማርኬቱ የሚያገኙትን ምርታችንን ይጠቀሙ። ማሳሰቢያ፣ ምርታችንን ሳይሆን ማሸጊያችንን አመሳስለው የሚሸጡ እንዳሉ ደርሰንበት ጉዳዩ በሕግ ተይዟል። እርሶ ግን ትክክለኛውን ተስፋዬ የለውዝ ቅቤን ይግዙ፣ ይመገቡ። አድራሻችን ሰላሌ ፍቼ፣ ስልካችን 0962 35 35 35 ወይም 0962 34 34 34። ለቁርስ ለመክሰስ አሁን እንደ ልቤ ተስፋዬ የለውዝ ቅቤ። እንኳን ለበዓሉ በሰላም አደረሶ። ጥራት፣ ፍጥነትና ታማኝነትን መለያው ያደረገው ኦቪድ ሪል ስቴት አሁን ደግሞ ለመኖሪያና ለንግድ ስራ ፍላጎቶ በርካታ አማራጮች ከገና እስከ ጥምቀት ልዩ የበዓል ቅናሽ አቅርቦላችኋል። የዘመናዊ ኑሮ ተምሳሌት የከተማችን ግርማ ሞገስ የሆነው በጫካ የቤቶች ልማት ፕሮጀክት የተንጣለሉ አፓርትመንቶች ላይ የ10 በመቶ ቅናሽ። በተጨማሪም ለንግድ ስራው ስኬት በከተማችን አይን በሆነው በቦሌ መድኃኔዓለም፣ በቦሌ ጃፓን እንዲሁም ከሀገራችን ቀዳሚው የንግድ ማዕከል ከመርካቶ በቅርብ ርቀት ላይ እንቁላል ፋብሪካ በሚገኘው ፕሮጀክቶቻችን ላይ ውሱን የንግድ ሱቆች ላይ ከ15 እስከ 30 በመቶ የሚደርስ ልዩ የበዓል ቅናሽ እንዳያመልጦ ይፍጠኑ። በየፕሮጀክቶቻችን በሚገኙ የሽያጭ ቢሮዎቻችን መጥተው ይጎብኙ። 9727 ላይ ሄደው መልካም በዓል። ኦቪድ ሪል ስቴት ራዕያችን ልማት ነው። አድማጮቻችን 120 ደቂቃችንን ነው በማድመጥ ላይ የምትገኙት። ከፋና ሚዲያ ኮርፖሬሽን 120 ደቂቃችንን ስታደምጡ ለሚኖሯችሁ ሀሳብ አስተያየቶች ስልክ ቁጥሮቻችንን እናስታውሳችሁ። 0115ን በማስቀደም 509151 536006 536008 ላይ ሀሳባችሁን አጋሩን። ጥቆማም ካላችሁ መልእክታችሁን አጋሩን። ዘራ ያዕቆብ በስልክ መስመር ላይ ሀሳባችሁን ይቀበላል። አጭር የጽሁፍ መልእክት ይመቸናል ለምትሉም 8222 የመልእክት መቀበያ መስመራችን ክፍት ነው። በሱ ላይ እናገኛችኋለን። አሁን ደግሞ የመጀመሪያውን ስፖርታዊ ምዕራፍ መረጃዎችን ለማድመጥ ባልደረባ የዘላለም ተፈሪ ስቱዲዮ ደርሷል። እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ የምናደርገው የሰዓቱ የስፖርት ዘገባ አጋሮች አሉን። ኢትዮ ቴሌኮም እና ቲቲኬ ኢንዱስትሪ መልእክት አላቸው። እነሱን መልእክታቸውን አድምጠን እንመለስ። በጥንታዊ ምህንድስና አለትን ወደ ታች የፈለፈለ ወደ ላይ ቅርጾ ያጸና በማለዳው ተስፋ ፊደል ቀርጾ ብራና ፍቆ እውቀት ያሻገረ ሸምበቆ በስቶ ጭራ ቋጥሮ ዜማ የፈጠረ እኛ ነን። ሀገር አጽንተን በክፉ በደግ ያልተለያየን ግንኙነታችንን አጥብቀን የዘመንን ስጦታ ያየን በወገናዊ ዝምድና በጥብቅ ጉርብትና አዘቦትም ያምራል እንኳንስ ደማቁ ገና። አሁንም በጥበብ አስተሳስረን ገጠር ከተማ በአርማዶ ከያለንበት ተጠያይቀን ባህልን ጠብቀን በዓልን አድምቀን ያለንን ተካፍለን እየኖርን እንዳጸዳ አበባ ያማርን እኛ ነን። አደረግነው ያለምነው አሲና ገናይ እንኳን ለገና በዓል በሰላም አደረሳችሁ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ መልካም የገና በዓል። ኢትዮ ቴሌኮም። ስካይ ሳሙና ከቲቲኬ ኢንዱስትሪስ።
መቶ ደቂቃችን ቀጥሏል። ዘላለም ምን ጉዳዮችን ነው የምናስቀድመው? የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት አንድ ጨዋታ ተደርጓል። 12 ሰዓት ጀምሮ ደግሞ ሌላ አንድ ጨዋታ ይደረጋል። ከዚህን ጀምረና ሌሎች መረጃዎች ይኖሩናል። መቀለ ሰባ እንደርታ ወልዋሎ ዓዲግራት ዩኒቨርሲቲን 1-0 በሆነ ውጤት አሸንፏል። አወት ኪዳኔ በ82ኛው ደቂቃ ብቸኛዋን ወሳኝ ጎል ለመቀለ ሰባ እንደርታ አስቆጥሯል። መቀለ ሰባ እንደርታ ሲጀምር በተወሰነ መልኩ የሚቸገር ይመስል ነበረ። ከዛ በኋላ በደንብ ወደ ፕሪሚየር ሊጉ ገብቶ ጨዋታዎችን እያሸነፈ ነበረ። በድጋሚ ደግሞ አሁን ችግር ውስጥ ነው እና ከወራጅ ቀጠናው ለመውጣት የሚያስችለውን ጥሩ ድል ነው ዛሬ ወልዋሎ ዓዲግራት ዩኒቨርሲቲ ላይ ያስመዘገበው። 12 ሰዓት ጀምሮ ደግሞ አዳማ ከተማና ቅዱስ ጊዮርጊስ ይጫወታሉ። ለሁለቱም ክለቦች በጣም ወሳኝ ይሆናል። የኢትዮጵያ ፕሪሚየር ሊግ 18ኛና 19ኛ ሳምንት ጨዋታዎች የቀጥታ ስርጭት እንደሚያገኙ የኢትዮጵያ እግር ኳስ ፕሪሚየር ሊግ አክሲዮን ማህበሩ አስታውቋል። የኢትዮጵያ ፕሪሚየር ሊግ የቀጥታ ስርጭት ከሁለተኛ ሳምንት ጨዋታዎች በኋላ ተቋርጦ እንደነበረ የሚታወስ ነው። በእርግጥ የፕሪሚየር ሊግ አክሲዮን ማህበር በፌስቡክ እያስተላለፈው ነበርና በጣም ጥሩ አማራጭ ነበረ ለመመልከት ስለሚያስችል። አስቀድሞ የነበሩ ዓመታት ላይ ጨዋታዎች በሙሉ በዲኤስቲቪ ሲተላለፉ ስለነበረ ተመልካቹ ያንን ለምደዋል እና ኢትዮጵያ ፕሪሚየር ሊግ የዚህ የውድድር ዓመት የ2017 ሁለተኛ ሳምንት ጀምሮ ሲቋረጥ የምትጠብቀው የምትፈልገው ነገር ሲቋረጥብህ የሚሰማ ስሜት አለና ያንን ቢያንስ ለማርካት አክሲዮን ማህበሩ በፌስቡክ ገጹ ላይ ሲያስተላልፍ ነበረና በጣም አሪፍ ነበረ። ግን ደግሞ በድጋሚ አሁን 18ኛና 19ኛ ሳምንት ላይ በዲኤስቲቪ መተላለፍ ይጀምራል። የቀጣይ ጨዋታዎችም የመጨረሻ ጨዋታዎችም እንደሚተላለፉ መረጃዎች ወጥተዋል። በተለይ ባልደረባዊ ወርቅ ነጋሻውን ይህንን መረጃ አድርሶኛል። ወደ ውጭ መረጃዎች ስናልፍ ወልቭስ ኢማኑኤል አግባዱን ከስታድ ድረስ አስፈርሟል። የ27 ዓመቱን የመሀል ተከላካይ ለማስፈረም 16.6 ሚሊዮን ፓውንድ ያወጣል። የኮት ዲቯሩ ኢንተርናሽናል የ4 ዓመታት ከ6 ወራት ውል ነው በክለቡ የፈረመው። ወልቭስ አንድ ተጨማሪ ዓመት ማስፈረም የሚፈልግ ከሆነም አማራጭ ይኖረዋል። በሊግ 1 2 ዓመት ከግማሽ በደንብ መጫወት የቻለ በቋሚነት መጫወት የቻለ ተጫዋች ነው። 27 ዓመት ደግሞ ብዙ አንድ ተጫዋች የሚጫወትበት እድሜ ስለሆነ ለቀጣይ ጨዋታዎች በደንብ አሁን ያሉበትን ድክመቶች ማሻሻል የሚያስችል ዝውውር ነው ወልቭስ መፈጸም የቻለው። በእርግጥ አስቀድሞ ኬቪን ብራንሶን ክሎስ ለማስፈረም ስላልቻለ ነው ፊቱን ወደ አግባዱ ያዞረው። ግን ደግሞ አሪፍ ተጫዋች ነው። በሊጉ በ20 ጨዋታዎች 45 ጎሎች ተቆጥረውበታል ወልቭስ። ይሄ ከፍተኛው ነው በሊጉ። ከሱ በደረጃ ያነሱ ክለቦች እንኳን ይሄን ያህል ጎል አልተቆጠረባቸውም። 44 የተቆጠረበት አለ፣ ግን 45 ከፍተኛው ነው። ስለዚህ ትክክለኛ ኢላማ ነው ተከላካይ ማስፈረም። ሁለተኛው አጋማሽ ላይ በፕሪሚየር ሊጉ ተጨማሪ ጎሎች ከዚህም በላይ ጎሎች እንዳይቆጠሩበት ለማድረግ ትክክለኛ ውሳኔ ነው የወሰኑት። 31 ጎሎችን አስቆጥሯል። ይሄ ደግሞ ማንቸስተር ዩናይትድ ካስቆጠራቸው 23 ጎሎች በላይ ነው። ስለዚህ ማጥቃቱ ላይ ጥሩ ነው ማለት ነው። በሱ ደረጃ በወልቭስ ደረጃ ጎሎችን ያስቆጥራል እና ተከላካዩን አጠናክሮ ባላንስ የሚያደርግ ከሆነ ቢያንስ በሚቀጥለው አሁን ካለበት ደረጃ ከፍ ማለት ይችላል። ያንንም ማድረግ የሚያስችል ጥራት ያላቸው ተጫዋቾች ያሉት ስብስብ ነው። በአዲሱ አሰልጣኝም አሪፍ ጉዞ ካደረገ በኋላ በመጨረሻውን ጨዋታ ነው የተሸነፈው። በ16 ነጥቦች አሁን 17ኛ ደረጃ ላይ ይገኛል። ትናንትና በሜጀር ሊግ ሶከር ሊግ አንድ ስህተት ተፈጽሟል። በይፋዊ ድረገጻቸው ላይ የሴልቲኩን ኪዮጎ ፍሩሃሺን አትላንታ ዩናይትድ አስፈርሞታል በሚል ይፋ አድርገው ነበረ። ግን ተጫዋቹ ለሴልቲክ እየተጫወተ ነበር። ይሄ በጣም የሚያስገርም ነው። ከደንዲ ዩናይትድ ጋር ሴልቲክ እየተጫወተ በነበረበት ጨዋታ 62ኛው ደቂቃ ላይ ተቀይሮ ገብቶ እየተጫወተ እሱ ግን ለአትላንታ ዩናይትድ ፈርሟል ተብሎ በይፋ ተነግሮ ነበረ። ይሄ መነጋገሪያ ሆኗል። የአትላንታ ዩናይትድ የሚሰለጥነው ደግሞ በቀድሞ የሴልቲክ አሰልጣኝ ሮኒ ዲያላ እስር ነው። ምናልባት ከዚህ ጋር በተያያዘ ተጫዋቹንም ይፈልጉታል በሚል መረጃዎች ሲወጡ ስለነበረ ከዛ ጋር በተያያዘ የወጣ መረጃ ሊሆን ይችላል። ሴልቲክ ግን ተጫዋቹን በተመለከተ ከየትኛውም ክለብ ጋር ንግግር እንዳላደረገ ስካይ ስፖርት መረጃ ይዞ ወጥቷል። ማንቸስተር ሲቲ የፓልሜራሱን ተከላካይ ቪቶር ሄስን ለማስፈረም ተቃርቧል። ከተጫዋቹም ከወኪሉም ጋር ተስማምቷል። በዚህ ውድድር ዓመት ማንቸስተር ሲቲ በሚገባው ክብር ልክ አይደለም። 4 ተከታታይ የፕሪሚየር ሊግ ዋንጫዎችን ያሸነፈ ክለብ 2 ወራት በተለይ ያለፉት 2 ወራት የታህሳስ ወርን ጨምሮ ከዛ አስቀድሞ የነበረው ወር በጣም ከባድ ነበረ ለማንቸስተር ሲቲ። አንድ ጨዋታ ብቻ ነበረ ያሸነፈው። ግን ደግሞ የመጨረሻው 2 ጨዋታዎችን አሸንፎ እያንሰራራ ይመስላል። የጥር የዝውውር ወቅትም በጥሩ ሁኔታ መጥቷል። እነዚህን ተጫዋቾች የሚያስፈርም ከሆነ ብዙ ተከላካዮች አማካይ ስፍራ ላይም ተጫዋቾች ስለተጎዱበት ያንን ስፍራ በደንብ መጠገን ይችላል። ቪቶር ሄስ የ18 ዓመት ብራዚላዊ ተከላካይ ነው።
40 ሚሊዮን ዩሮ ለመክፈል ፈቃደኛ ነው ማንቸስተር ሲቲ የሚል መረጃ ወጥቷል። ሌሎችም ክለቦች እንዳይገቡ ደግሞ ዝውውሩን በፍጥነት የማጠናቀቅ ፍላጎት ነው ያለው ብሏል። ፋብሪዚዮ ሮማኖ የታመነ የመረጃ ምንጭ ነው። በተከላካይ ለተጎዳው ሲቲ ትክክለኛ መፍትሄ ሊሆን ይችላል። ሌላም ኦማር ማርሙሽን ከአይንትራክት ፍራንክፈርት ለማስፈረም ጥረት እያደረገ ነው የሚገኘው። በእርግጥ በክለቦቹ ደረጃ ምንም አይነት ግንኙነት እስካሁን ድረስ የለም ወይም በይፋ ያቀረበው ጥያቄ የለም። ግን ጠንካራ ፍላጎት ይሄንን ግብፃዊ ተጫዋች የማስፈረም ፍላጎት አለው። እስከ 50 ሚሊዮን ፓውንድ ድረስ የመክፈል ፍላጎት አለው ተብሏል። ነገር ግን አይንትራክት ፍራንክፈርት የሚፈልገው ገንዘብ ከዛ ላቅ ያለ ስለሆነ ምናልባት ላይሳካ የሚችልበትም እድል ይኖራል። 80 ሚሊዮን ዩሮ ወይም ደግሞ በፓውንድ 67 ሚሊዮን ፓውንድ ነው የሚፈልገው። ውል ማፍረሻ ስለሌለው ተጫዋቹ በክለቦቹ መካከል በሚደረግ ድርድር ነው ተጫዋቹን ማስፈረም የሚችለው። ክለቡ እስከ 67 ሚሊዮን ፓውንድ ብሏል። ማንቸስተር ሲቲ ለማቅረብ የሚፈልገው ላይ 17 ሚሊዮን ፓውንድ ልዩነት አለ። 18 ጎሎችን አስቆጥሮ 11 ጎል የሆኑ ኳሶችን ማቀበል የቻለ 29 ጎሎች ላይ በአጠቃላይ የተሳተፈ ግሩም አፍሪካዊ ተጫዋች ነው። ከአምስቱ ሊጎች መሐመድ ሳላ ብቻ ነው በርካታ ጎሎች ላይ በመሳተፍ የሚበልጠው ይህንን ተጫዋች። ምሽት 4 ሰዓት ጀምሮ ሪያል ማድሪድ ከማዮርካ ጋር በስፔን ሱፐር ካፕ ይጫወታል። ሉካ ሞድሪች በዛሬው ጨዋታ ላይ አይኖርም በጉዳቱ ምክንያት። ትናንትና ባርሴሎና አትሌቲክ ቢልባውን 2-0 ስላሸነፈ ምናልባት ኤል ክላሲኮን በፍጻሜ ልንመለከት እንችላለን። የኤፍኤ ጨዋታን ጨምሮ ደግሞ ሌሎች የዝውውር መረጃዎች አሉን። ሁለተኛው አጋማሽ ላይ እንመለሳለን። ዘላለም ተፈሪ ለስፖርታዊ መረጃዎች በጣም ነው የማመሰግነው። አመሰግናለሁ። የአቢሲኒያ ስቲልስ እህት ኩባንያ አቢሲኒያ ኮልድ ሮሊንግ ኃላፊነቱ የተወሰነ የግል ኩባንያ በዘመኑ የመጨረሻ ደረጃ ቴክኖሎጂ ቴርሞ ሜካኒካል ትሬት በመታገዝ በከፍተኛ ደረጃና ጥራት የተመረቱ ባለ 2 ክርክር ያላቸው አርማታውን ጨብጠው የሚይዙ በኢትዮጵያና በዓለም አቀፍ ደረጃ አስተማማኝነታቸው የተረጋገጠ ደረጃ 75 እና ደረጃ 60 ፌሮ ብረቶችን አቅርቦልዎታል። ልብ ይበሉ፣ ምርቶቻችንን ሲገዙ AGI 500 ፕላስ መኖሩን ያረጋግጡ። ስልክ 0962 00 972 0911 45 979 0949 44 08 68 ወይ ቦሌ መንገድ ዳቢ ህንፃ 4ኛ ፎቅ ይምጡ። በየትኛውም የግንባታ ስፍራ ተቀዳሚ ተመራጭ አቢሲኒያ ስቲልስ። የጉጂ ኦሮሞ የገዳ ስርዓት መገኛ ሁሉን አሰባሳቢው ታላቁ የሚኤቦኮ አርዳ ጅላ ጥቅጥቅ ደኑ ተራራና ሸንተረሩ የቱሪስቶች የአይን ማረፊያዎች ናቸው። በተፈጥሮ ሀብት የተቸረ የወተትና የማር ምድር በገዳ ስርዓቱ የደመቀው የጉጂ ዞን አስተዳደር እንኳን ለ2017 ዓ.ም የገና በዓል በሰላም አድርሳችሁ ይላል። ነጋሽ ምራላ ይባላሉ። የጉጂ ዞን ዋና አስተዳዳሪ ነኝ። የ2017 የጌታችን ኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ፣ እንኳን አደረሰን። የሀገራችን ህዝቦች የኦሮሞ
የአቢሲኒያ ኢንዱስትሪ ሽልማት ድርጅት የ2016 ዓ.ም የወርቅ ሽልማት አሸናፊ ነን። በድንበር አንገደብም፣ በየብስ ሁሉ በባህርም እናልፋለን። ስራችን ዕቃዎችን ማስተላለፍ ነው። ስማችን ዳርት ትሬዲንግ ኤንድ ሎጂስቲክስ ነው። ዕቃዎቹን ከውጭ ሀገራት እናመጣለን። ከዚህ የሚልኩንን ዕቃዎች ወደ ውጭ ሀገራት እናደርሳለን። ከዓለም ሀገራት ስናመጣም ከሀገራችን ደግሞ ለዓለም እንልካለን። ከጉምሩክ እስከ ፋብሪካ የሚጓጓዙ ዕቃዎችም የትራንስፖርት አገልግሎት እናቀርባለን። ዝርዝር መረጃ ለማግኘት በ0115318004 ወይም በ0911559167 ይደውሉ። ዳርት ትሬዲንግ ኤንድ ሎጂስቲክስ። ላቅ ያለ ጨዋታ፣ በዘመንና ዕድሜ የማይወሰን ፍጹም ክብር እየዋለ እያደረ ውስጥ ሞገድ የፈጠረ ሲሆን በኢንተርኔት ሜም አነሳሽነት የተፈጠረውን የሜም ኮይን ፋይዳ ያጎላው ነው ሲል አስቀምጧል። ከዚህ በፊት ኤለን መስክ በማህበራዊ ትስስር ገጹ በሰጠው አስተያየት ብቻ የክሪፕቶ ከረንሲ ዋጋ ላይ ለውጥ የፈጠረ ሲሆን ሜሞ ኮይን ላይ ደግሞ ምን ሊያስከትል እንደሚችልም ግልጽ አይደለም ተብሏል። ኬኪሰስ የሚለው ስም ኬክ ከሚለው የላቲን ቃል ጋር ቅርበት ያለው ሲሆን ላፍ አውት ላውድ ጮክ አድርገህ ሳቅ ወይም ጮክ ብለህ ሳቅ የሚል ትርጓሜ አለው። ዋናው ኬክ አይደለ? በተጨማሪም ኬክ የእንቁራሪት ራስ ምልክት ያለው የጥንታውያን ግብጾች የጨለማ አምላክ መጠሪያም የነበረ ሲሆን አሁን ላይ ግን በስፋት ከፋር ራይት ቡድኖች ጋር ተያይዞ እንደሚነሳ ነው ቢቢሲ የገለጸው። ማክሲመስ የሚለውን ደግሞ ብዙዎች ግላዲያተር የተሰኘ ፊልም ላይ ያለው ማክሲመስ ዴሲመስ ከተባለው ገጸ ባህሪ ጋር ያያይዙታል ሲል ቢቢሲ ገልጿል። አለበቃ ስም ተቀየረ። ማክሲመስ። ለማንኛውም እስከ 10 ሰዓት አብረን እንቆያለን። አሁንም ሀሳብ አስተያየት ቆማ ካላችሁ ደውሉልን። በቀጥታ የስልክ መስመር በ0111275454 በአጭር የጽሁፍ መልእክት ደግሞ በ8101 ወይም በ0939939393 ልታገኙ ትችላላችሁ። አሁን ሰዓት እናውጅ። ሰዓት አውጀን አንድ ዜማ ደግሞ እንጨምር። ድምፀ መረዋው ኤፍሬም ታምሩ የድንገት እንግዳ ይቀጥላል። ቴክስት ይጠበቃል። አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት ሆኗል። I'm
ሬዲዮናችሁ 102.1 ሜጋሄርዝ ላይ ይገኛል። እናንተ ሬዲዮ ነው ሸገር ኤፍኤም 102.1 ፕሮግራሙ አዲስ አበባ የቁም ነገር የመረጃና የመዝናኛ ፕሮግራም ነው። የኤፍሬም ታምሩን የድንገት እንግዳ ሰምተን ተመልሰናል። አሁን ሰዓቱ የሰፈራችን ሰዓት ነው። በዛሬ ፕሮግራማችን ሰፈራችን በተሰኘ ፕሮግራም የምንሄደው ወደ ኮተቤ ነው። ኮተቤ ይቀጥላል። አዲስ አበባ ሰፈራችን 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 የከተማችን መገለጫ ነው። ታሪክ ነው፣ ቀለም ነው፣ መልክ ነው። ሰፈራችን የእኛነታችንም መሰረት ነው። ማስታወሻ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን ኮተቤ ክፍል 1 ጀሚል ይርጋ እንዳሰናዳው። ስለ አዲስ አበባ ሰፈሮች ባህሪያት ለማጥናት ወይም ለመግለጽ የሚሻ ሰው የጥናቱን መነሻ ከተለያዩ አንጻሮች በመቃኘት መበየን ይኖርበታል። አንዱና ቀዳሚው ሰፈሮችንና የየሰፈሮቹን ማህበረሰቦች ጠንቅቆ ማወቅ ነው። ሌላኛው የነዋሪዎች አሰፋፈርና ጂኦግራፊያዊ ሁኔታዎችም በየራሳቸው የሚገልጡት ምስጢር አላቸው። የከተማው ዳርቻ ላይ የሚገኙ አካባቢዎች ከመሃል የከተማው ክፍል ጋር ያላቸው ልዩነትም ሌላኛው የጥናት መነሻ የሚሆን ነው። የከተማችን መውጫ ክፍል ላይ ከሚገኙ የአዲስ አበባ ሰፈሮች መካከል አንዷ የሆነችውን ኮተቤን
እንደምሳሌ ብንወስድ በውስጧ ባሉት የትምህርት ተቋማት ጥቂት ፋብሪካዎች የስጋ መሸጫ ስፍራና ካባዎች ሰበብ የመታወቋን ያህል ስሟ ተነስቶ ሲነገርላትና የሌሎቹን የአዲስ አበባ ሰፈሮች ያህልም የልማት ጸበል ሲረጭላት አይስተዋልም ነበር። ኮተቤ በማንም የመታወቋን ያህል የቅርብ ሩቅም ናት። የሰሞኑ ቆይታችን እዚያ ነው። አስተናጋጆቻችን ደግሞ አቶ ታደሰ በዳዳ፣ አቶ ጀልቀባ ነገሪና የኮተቤው ሳሙኤል መክብብ ገድሌ ከቨርጂኒያ ናቸው። መልካም ቆይታ ይሁንላችሁ። በእያንዳንዳችን ሐሳብ ውስጥና በአካላዊ ቅርጿ የሚገለጥ ወሰን በህብረተሰቡ ያልተጻፈ ስምምነት ተቀምጧል። ኮተቤ ከየት እስከየት ነው ተብሎ ሲጠየቅ መልስ የሚሰጥበት። ኮተቤ ስሟ ብቻ ሳይሆን የቆዳ ስፋቷን በጣም ሰፊ ነው። ከፒያሳ ከጎርጊስ ተነስቶ ከ00 አድዋ 00 ተነስቶ 10 ኪሎ ሜትር የት ጋር የሚቆመው ከብረታ ብረት በታች አሁን ሲቪል ሰርቪስ ያለበት እዛች አካባቢ 10 ኪሎ ሜትር ይምላል። ከ10 ኪሎ ሜትር በታች ላምበረት ነው። ከ10 ኪሎ ሜትር በላይ እስከ ካራ ድረስ ኮተቤ ተብሎ ነው የሚጠራው። ኮተቤ 10 ኪሎ ሜትር ከአዲስ አበባ ተነስተ ከፒያሳ ተነስተ ማለት ነው ሲቪል ሰርቪስ ጋር ነው 10 ኪሎ ሜትር ነው። ለከዛ ነበር የሚጀምረው ኮተቤ ድንበር እስከ ካራ ድረስ ነበር። ቀጥታ መሳሪያ ማይናልፈ ካራ ነበረ። ያው አሁን የተስፋፋውን ትተን ወደ ላይ ስቴል እስከ አንቆርጫ ገበሬ ማህበር ነው። ወደ ታች እስከ ኤረር ድረስ ነበር የኮተቤ ወሰን በፊት። በከተማችን የሚገኙ ሰፈሮች በአብዛኛው ስያሜያቸውን ያገኙት በአንድ ወቅት ከተፈጠረ ክስተት፣ ከተቋማት፣ ከአካባቢው ነዋሪዎችና ከሌሎችም ምክንያቶች እንደሚመነጭ የከተማችን ታሪክ ያስረዳል። ኮተቤም መጠሪያውን እንዴት እንዳገኘ የሰፈሩ ነዋሪዎችን በመጥቀስ ነግረውናል። ይህን ታሪክ እንኳን እኔ ብዙም ጠለቅ ብዬ አላውቀውም። ኮተቤን እዚህ አካባቢ ኮቱሜ የሚባል ሰውዬ ነበረ። በሰው በግለሰብ ነው የተመሰረተችው። ኮተቤ የሚባለው መጠሪያ ስም የሚባል ነው የሰማሁኝ። እና ብዙ ጊዜ አንድን ነገር እኮ እኛ ትኩረት ሰጥተነው እንትን አንልም፣ አንሄድም። በኋላ ነው